ባሪያው ሙሴ እንዲህ አለ፣ በዘመናት መካከል እንደ እግዚአብሔር ያለ ማንም የለም አለ። ዛሬም ደግሜ እላለሁ እንደ እግዚአብሔር ያለ ማንም የለም። ወገኖቼ፣ እናት፣ አባት፣ ወንድም፣ እህት፣ ደግሞም ጓደኛም ሁሉም ይረሳል፣ ይጥላል። ይህንን ብላቴና ያልጣለው አንድ የናዝሬቱ ኢየሱስ ብቻ። ከምን ጀምሬ ምን እንደምጨርስ አላቅም። እግዚአብሔር ሰው ይሄ ሰው እህቴ ለምለም አለች። በቀደም የጸየሽለት ሌላ ልጅም ነበር የባንክ ቤት ሰራተኛ። አጋጣሚ ሰኞ እንዲሄድ አይምሮውን ስጡ ሁሉም እየሳቀበት በቃ አለቀስኩ፣ አበድኩ። እዚህ ይዤው መጣው። እዚህ ስፍራ ላይ ተጸልዮለት ሰላም ነው። አርብ ምሽትም ነበረ ወደ ቤት ሄደ። አርብ እሱ ይቀራል ብዬ ነፍሴ ተጨንቃ ስለሱ ተነስተን ከለምለም ጋር ከቢሮ ወተን እየመጣን እያለ ልክ ገዳ ባንክ ላይ ተነስቶ ይመጣል። ማለት እኔ መናገር አልችልም ስለሱ። የሚያድረው ሜዳ ላይ ነው። ዱሮ አብረው የነበሩት ጓደኞቹ ጥለውታል። እናት አባት ሁሉ ወንድም ጥለውታል። ኢቭን ኢንፎርሜሽን ሲኖረኝ ኢሚግሬሽን የሚሰራ ወንድም አለው። ይሄ ወንድም ማለት ነው። ሚስት አለችው፣ ልጅ አለው። ግን ጠላት እጅግ ተበቀለው። ኢየሱስ ግን አርብ ዕለት ምሽት አገኘው። እስራቱን ሁሉ ፈታ። ክብር ለእግዚአብሔር ይሁን። አርብ ልክ ባንክ ቤት በር ላይ ደርሰን ከለምለም ጋር ከቤ ታላቅ እህቴ እንደማከብርሽ እንደምወድሽ ታውቂያለሽ እያለ ወደ እኔ መጣ። ደረገጥኩኝና እጁን ይዤ ተቀመጥ፣ እዚህ ጋር ብር ሰጣለሁ እንዳትሄድ፣ ምክንያቱም ምንም የለውም፣ ከስራም ተባሯል፣ ደሞዙ ተቋርጧል፣ እኛ ግቢ ማለት ነው። ከዛም በኋላ ቁጭ በል ብዬ ስለው የሚያምረው መወጣጫ የንግድ ማነው የገዳ ባንኩን እንኳን እሱን ልብስ ያቆሽሸዋል ብሎ ተጠይፎ እዛ ቆሻሻ ቦታ ሄዶ ተቀመጠ። እኔ ባንክ ገባሁኝና ወጣሁኝ። ከዛ ታዴ አልኩት፣ አቤት፣ በቃና ዛሬ አለቅህም። ከሷ ጋር ደግሞ ስለ እውነት ስለ ዳኖ ስለ ባንክ ልጅ እያወራን እንደ ታዴ አሁንም ይሄ ልጅ ሊዞር ነው እያልን ስለሱ እያወራን ነበር። ከቢሮ የወጣ ነው ከእህቴ ጋርና እግዚአብሔር ለካ ቀን ነበረው፣ ጊዜ ነበረው፣ ሰዓቱም ያቺ ሰዓት ነበረች፣ ያቺ ቀን የሱ ቀን ነበረች። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ይባረክ። ልክ ቁጭ በል አልኩት፣ አስቀመጥኩት። ከዛ ለሱ ለሰጠው ያልኩትን ብር ከቦርሳ ወጣውና እህቴ ለኔ ገዝታ ከዚህ የሰጠችኝ ዘይት ነበርና ለዛኛው ልጅ ቦርሳዬ ውስጥ አስቀምጬ ዘይት ነበርና ያንን ብር ማለት ነው አውጥቼ እየሰማችሁኝ ነው አይደል? ቦርሳዬ ውስጥ ቀባሁት ዘይቱን። ይሄ ብር ኪሱ ከገባ ለዘላለም እንዳይቅም እንዳይጠጣ ሁሉ ነገር እንዲያስጠላው ልክ ብሩ ላይ ቀባሁኝና ብሩን ለብቻ አድርጋት ይዣት ወጣሁኝ። ለሱም አዲስ ነው ይሄ ነገር፣ ራሱን አያውቅም በዛን ሰዓት። ብሩን ይዤ ወጣሁኝና ና እንሂድ። ሲስተሬ ናት ከዚህ ገዝታ ይሰጠችኝ። አዎ ታናሽ ተይዚ ስለምታመልክ እሷ ናት። እና ቦርሳዬ ውስጥ ነበረ፣ ለዛኛው ልጅ ነበር ከቤት ይዤ ወጣሁት ዘይቱን ማለት ነው። ልክ ዘይቱን ቀባሁኝና እንዲያልፈን ወደዚህ ልንመጣ ስንል ብሩንም አልወስድም አለኝ። አልወስድም ብሎ ሲለኝ እንዲያረኩና እዚህ ውስጥ ከተትኩለት ብሩን። ልክ ብሩን ከትቼለት እየመጣ እያለ እዚች ጋር ልንደርስ ስንል እኔ አልገባም አለኝ። አያሳዝንም? ታዴ እወድሻለሁ ብለኸኝ የለ ታላቅ እህቴ ብለኸኝ የለ ሁለታችንና ከቤ ጠጥቻለሁም እንደዚህ ሆኜ አልሄድም አለ። እኔና ለምለም መካከል ትቀመጣለህ፣ እዛ ውጪ ተቀምጠን እግዚአብሔር እዛም ያገኘሃል ብዬ ጎትተን ይዘነው መጣን። እኔ የዛለት የሚያውቁት ሲያለቅሱ ነበረ። ይሄ ጉባኤ ሲያለቅስ ነበረ። ሰው የማያየውን ኢየሱስ አየለት። ክብር ለእግዚአብሔር ይሁን። እንግዲህ ይሄ ሰው ዩኒቨርሲቲ ግራጁዌት አድርጎ የወጣ ሰው ነው። አካዳሚካልም ሲታይ ትልቅ ሰው ነው። ግን እሱ በማያውቀው መንገድ አጋንንት አይምሮን ወስዶ አንከራቶት የማንንም ገራባ ጫት እየቃመ ከማንም በታች ዝቅ አድርጎት የናዝሬቱ ኢየሱስ ግን አነሳው። የወደቀውን ማንሳት የሚችል የናዝሬቱ ኢየሱስ ይባረክ። እኔ ምስክርነቱን ዝም ለማለትም ፈልጌ አይደለም።
ትናንትና ከባሌ ሰፈር እሱን ፍለጋ መጣሁኝ። ከሰዓት በኋላ እዛች ቆሻሻ ቦታ ይገኛል ብዬ ፍለጋ ስመጣ የለም። ጫት ቤት ሄድኩኝ፣ የለም። ዴስቲቪ ቤት ሄድኩኝ፣ የለም። አጣሁት። ተነሳውኝና መሲ ጠላ ቤት ነው አሉኝ። መሲ ጠላ ቤት ሄድኩኝ። እዚህ ማን ነው ጡረታ ሰፈር ተነስቼ ሲሄድ እዛ ሳሙናና ውሃ ይዞ አገኘሁት። እየጠጣ አገኘዋለሁ ብዬ ነበረ። ግን ታዴ ምን ልታደርግ ነው ብዬ ስለው ጸጉሬን ልታጠብ ነው አለኝ። እጅግ በጣም ደስ አለኝ። የቤቱ ጌታም ወጡ አናገሩኝ። ምን ሆነሽ አሉኝ። ዘመዱ ነኝ አልኳቸው፣ በደፈናው ማለት ነው። ለምን መጣሽ ብለው ሲሉኝ ፈልገዋለሁ፣ ነገም ወስድበት ቦታ ስላለኝ ላስታውሰው ነው። ጠዋት እዚህ ማለዳ 3 ሰዓት እንገናኝ ብዬ እሳቸውን ነገርኳቸው። ልጄ አንቺ እንኳን ባትመጪ ነው ይዤ እወጣለሁ አሉኝ። ምክንያቱም ትናንት አብሮት የነበሩት ጥለዋል። እውነት ነው። የሥራ ባልደረቦቹ ብዙም ሮጬ ነበር። የመጀመሪያ ዕለት ያየሁት ለታኔ እንደ እብድ ነበር ገበያ ውስጥ እየዞርኩ ሳለቅስ ነበረው። ምክንያቱም አውቀዋለሁ፣ አብረን ሰርተናል። መልካም ልጅ ነው፣ ለሰው የሚራራ ልጅ ነው። ግን በእንደዚህ አይነት ሁኔታ መገኘቱ እጅግ ነው ልቤን የተሰበረው። ግን እግዚአብሔር አንድ ቀን የምህረት ደጆቹን እንደሚከፍትለት አውቅ ነበር። ክብር ለእግዚአብሔር ይሁን። አሁን ዛሬ ደግሞ ይመጣል ብዬ ማን ነው እሱኛው ዲያቆን ፈለኩኝ። እዚህ ውስጥ ጓጓሁኝ። ጌታ ሆይ እንግዲህ በእጅ መዳፍ አንዴ የቀረስከውን አንተ አትጥልም፣ ይሄን ቃል አምናለሁ አልኩኝና ጉባኤ መሃል ዞሬ ብፈልግ አጣሁኝ። እንዴ አልቀመጥም አልኩና ልጆቼን እዚች ጋር አስቀምጬ ፍለጋ ወጣሁ። የት ጫት ቤት ሄድኩ፣ ዴስቲቪ ቤት ሄድኩኝ፣ ቀጥታ ዛርቄ ቤት ሄድኩኝ። ከቤ ምን ነው አሉኝ። ታዴን ነው የምፈልገው። ዱሪዮቹ ተከተሉኝ። ዛሬ እኮ አልመጣም፣ ከነጋ የት እንደሄደ አናውቅም አሉኝ። ጠላ ቤትና አረቄ ቤት ተመልሼ ሄድኩኝ። ሴትዮዋ ቤት ማለት ነው። ገባሁኝ ከፍቼ። ብዙ ሰዎች ቁጭ ብለው አረቄ ይጠጣሉ። ታዴ ሴት ሄደ ብዬ ስላቸው ማታም እኮ አልጠጣም ብሎን ሄደ። ከማለዳ ጀምሮ አልመጣም። ኢየሱስን አክብሩት። እና እግዚአብሔርን እየባረኩ በእግሬ ጥላዬን ይዤ ቦርሳዬን እዚሁ ጥዬን የወጣሁት መጣሁኝ። ወደዚህ መጣሁኝ፣ ቁጭ አልኩኝ። ግን ውስጤ ረፍት አልነበረውም። ለምን እንዲህ እያልኩ ፈልጋለሁኝ። ከወጣሁኝ በኋላ ከዚህ አምልኮ ጨርሰን ስንወጣ እሱ መጥቷል እኮ አለኝ። ምን ነው ልቤ እንዲያርፍ አልነግረኝም ነበር አልኩት። ለምን ውስጤ በጣም እየቃተተ እንዲህ እያልኩ እፈልገው ነበር፣ የሆነ ነገር እንደጠፋበት ሰው። መጨረሻ ውጪ አገኘሁት። ታዴ ለካ መጣሃል እንዴ? እንዴ ልጆቹ እኮ መታኔ ሄደችው አሉኝ። ከዛ እየሮጥኩኝ መጣሁኝ አለ እና ከኔ ጋር ነው የምትሄደው፣ ወደ ቤት ነው የምንሄደው ብዬ ባሌ ሰፈር አብረን ሄድን። ምሳችንን በስርዓቱ በላን፣ ቡና ጠጣን። እሱም ተነስቶ መጣ። በኋላ እንመጣለን እንዳቀር ብዬው እግዚአብሔር ይባርከው ይሄው መጥቷል። እንግዲህ ምስክርነቱን ጠዋት አው ነበረ። ከዛም ነው ይዤ መጥቶ ነበር። አው እኔ ፍለጋ እንደሄድኩኝ ጠዋት መጥቶ ነበር። መታጣችክ ሲሉት ወዲያውኑ ተከትሎ ይመጣል። ከዛች ጋር ቁጭ ብሎ አመለከ። ሳይዘን ወደ ቤት ገባን። ምግቡንም በስርዓቱ ተመገበ። ለኔ እስኪ ደንቀኝ ድረስ ማለት ነው። ስለዚህ እግዚአብሔር መልካም ነው። የደረሰለት ኢየሱስን አክብሩለት። ክብር ለእግዚአብሔር ይሁን። የፈወሰው እግዚአብሔር፣ ያዳነው እግዚአብሔር፣ ያስመለጠው እግዚአብሔር፣ ክብር ለእግዚአብሔር ይሁን። ከዚህ በኋላ እንዲህ ነው የሚሆነው። አሜን። ሲሰራ ያዩታል። አሜን። ለሌሎች ሲተርፍ ያዩታል። አሜን። በሮች ሲከፈትለት ያዩታል። አሜን አሜን። ምስክርነቱን ልተው ፈልጌ አይደለም። ጠዋት ላይ ትናንትና ራሱ አይምሮን ኖርማል እንደሆነ 100% አረጋግጫለሁ። ለዛም ነው ከቤቴ በረፍት ቀን እሱን ፍለጋ ይመጣሁ። ግን እግዚአብሔር ይባርክሽ በሏት። አሜን። እንደዚህ አይነት መልካም ትውልድ ይስጥ። የሚጎትተ የሆነ ነገርህን የሚያዘገይ አይደለም። እንደዚህ ከኢየሱስ ጋር የሚያጣብቅ ጓደኛ ይብዛል፣ ይብዛልሽ። እስቲ እግዚአብሔር ዘመንሽን ይባርከው። ተባረኪ በሏት። ለአንድ ነፍስ ዋጋ መክፈል ዝም ብሎ እንዳይመስልህ። በሷ አልፎ ነው እግዚአብሔር እያስመለጠው ያለው። እሷ እዚህ ይዛው ባትመጣ ዘይቱን ባትቀባው መዳን ይችላል። ከዚህ ኮነ ዘይቱን ሁሉ ጊዜ አታሾፍ፣ አትቀልድም፣ አታምን ኮነ ምልህ። ለዛ ነው በየመንገዱ በየአቅጣጫው ይሰራል እግዚአብሔር። ገጠር ቢገባ ከተማ ቢገባ ከኢትዮጵያ ውጭ ቢወጣ ይሄ ከዚህ ቤት የምትወስደው ዘይት ይሄ ሸቃቅጭ ምናምን ገንዘባቸውን አምጣ አይደለም። ባርካቸው፣ ፈውሳቸው፣ መርገምን ስበርላቸው፣ እርግማንን ከቤታቸው አውጣ። የሚገርመው የምጸልይበት በጌታ ፊት
HIV ካንሰር እብዶች የትኛው ስም ያለው ስም የሌለው በሽታ ይሄ ዘይት የነካው ሰው ሁሉ እንዲቀልጥለት ብዬ ነው የምጸልየው እኔ አንተ እንድታየኝ አይደለም ሰማይ አይቶኛል ስጸልይ ውረሺ ውጪ ወንጌል ባንቺ ይራመድ የብዙዎች እናት ያድርግሽ የብዙዎችም እናት ነሽ ደግሞ ደጋግሞ በኢየሱስም የበረከት ምንጮች ባንቺ ቤት ይፍለቅ የጠየቅሽ ሁሉ ይሄ አመት ሳያልቅ በእጅሽ ይግባ አሜን ሃሌሉያ አሜን ክብር ለእግዚአብሔር ይሁን በጣም ነው የሚደንቀው የእግዚአብሔር ስራ ወገኖቼ ይህ ዘመን የመጨረሻ ዘመን ነው ምናልባት በውስጥ ያለውን እንቆቅልሽ አስቀምጬ ነው ስለ ሰው ልጅ ወይ ደግሞ ስለ ትውልድ መጥፋት ሁሌ እኔ ጥያቄ ነው እያንዳንዳችን የሚጠፋውን ትውልድ እንሰብስብ ይሄ ትልቅ የእግዚአብሔር አጀንዳም ነው ምክንያቱም እኔ አላቅም በተለይ ወጣት በአሁኑ ሰዓት ምን አይነት ደረጃ ላይ እንዳለ አላቅም እኔ ሁሌ ከቤተ ክርስቲያን ጋር ከተለያዩ ህዝብ ጋር ራሱ ብዙውን ጊዜ ለምን የሚል ጥያቄ ውስጥ ያለ ምክንያቱም ብዙውን ጊዜ መንግስት መስሪያ ቤትን ነው ማስበው ማለት ነው ለሚጠፋው እዚህ ጥለን ለምንሄደው ምድራዊ ነገር እንኳን አላማ አላቸው ዋጋ ይከፍላሉ እኛ ግን በሰማይ ቤት አለን ብለን እርስት አለን ብለን ምንለው ሰዎች እንኳን ብዙ ዋጋ አንሰጥም ትልቅ ሸክም የሆነብኝ በዚህ ዘመን ይሄ ነው ስለዚህ ወገኖቼ ስለ ህዝብ እናስብ ስለ ወንድሞቻችን ስለ እህቶቻችን እየጠፉ ስላሉት ትውልድ ልናስብ ግድ ይለናል ማለት ነው እኔ ስለታደ እጅግ አርጌ እግዚአብሔርን አመሰግናለሁ ድንገት ነው የሆነብኝ እንዲመሰክራለሁ ብዬ አይደለም ማለዳ ቢመጣልኝ ኖሮ እኔ ለዲያቆኑ ተናግሬ ወዲያውኑ እግዚአብሔር ያደረገውን ነገር መናገር ፈልግ ነበር ምክንያቱም ጌታ ኢየሱስ ራሱን ያለ ምስክርነት አልተወም አይደል ያ ራሱን ያለ ምስክርነት አልተወም ማለት ምን ማለት ነው በእኔና በእናንተ ላይ የሚደረገው የእግዚአብሔርን ክንድ ሰዎች ሲያዩት እግዚአብሔር ትልቅ መሆኑን እግዚአብሔር አዳኝ መሆኑን እግዚአብሔር ፈዋሽ መሆኑን ሰዎች ሲያዩ ያ ራሱን ያለ ምስክርነት አልተወም የሚለው ቃል በእኛ ይጸናል ማለት ነው መደበቅም አንችልም ብንደብቅም ደግሞ ራሳችንን እንጠየቅበታለን ስለዚህ ኢየሱስ ስለዘላለም ጌታ ነው አሜን ነገ ደግሞ ነብይትንም አደራምለው እዚሁ ቤት ተይዞ ደስ ይለናል አዎ እኔ አሁን በጣም ዋጋ ከፍዬ ነው መጸለይ የሚያድረው ሜዳ ላይ ነው ከትናንት ጀምሮ ነፍስ ያላረፈችም የተለያዩ ባለስልጣናት ጋር እየደወልኩኝ ነበር አንድ የቀበሌ ቤት እንዲሰጠው ሁለት እኔና እህቴ ቤት ተከራይተንለት ምግቡን ልንችለው ማለት ነው እስከዛ ድረስ ግን ወደ ስራውም እንዲመለስ አሁንም ጸልይለት ህዝብም ይጸልይለት እግዚአብሔር የነገስታትን የገዢዎችን ልብ እንዲያራራና ወደ ስራው እንዲመለስ ስራውን እንዲቀጥል የበለጠ ደግሞ ሙሉ ሰው ሆኖ አሁን ተአምር ነው ከኛ ጋር እንዴት የኡነት ተአምር ነው የሚሆነው ከሱ የተነሳ በሞጆ ከተማ ላይ አነጋጋሪ ነገር ይሆናል ኢየሱስ ብቻውን ይከብራል አሜን ይቺ ቤተክርስቲያን ከወንድሜ ታደጎነ ነች አሜን አሜን አገልጋዮች እኔ እህቶች ወንድሞች በጣም ብዙ እህቶች ወንድሞች አሉ በጣም የሚጸልዩልህ የሚያስመልጡ ደስ ይያለን እንቀበላለን